ሂሩቴ ቶሎ መጣሽ ቶሎ ጨርሰሽ ነገር እንዴት ወደዛችሁ መሰለ እስቲ ዋው ዋው አንቺ በጣም ነው የሚያምረው በጣም ፀሐይ መስለሻል ሂሩቴ አሁን እኔና ፀሐይ ምናችን ነው የሚሳሰለው አይደል የኛን ፀሐይ እኮ አይደለም ሂሩቴ ዋናዋን ፀሐይ ነው ያልኩት እንደ ፀሐይ ታበሪያለሽ ቴንክ ዩ በዚህ ከየት መጣለህ ወክ ፀሐይ ወዴት እስቲ የጀመርኩት ገና ከመምጣትሽ አታስበይ እንጂ የጀመርኩት ምን ጨረሰሻል አይደል እስቲ ትንሽ አረፍ በይ ሂሩቴ አልደከመኝም ኧረ ሂሩቴ ምን ሆነሻል ምንድን ነው እሱ ምንድን ነው እንዴ አንዳንዴ ስምኝ እንጂ እንዴ እስከ መቼ ነው እንደዚህ ምን ሆነው በቃ አረፍ ያልኩሽ አይደል እንዴ አሁን ነው መጣሽው ቀኑ ሙሉ እዚህ ላፕቶፕ ላይ ዋልሽ ትንሽ አረፍ በይ አንድ ነገር ብትሆንኝ እኔ እሺ ቆይ ለራስሽ ባታስቢ ለኔ አታስቢ አንቺ አንድ ነገር ብትሆኝብኝ እኔ ልጆቹን ይዤ ጎዳና ልወጣ ነው ገዛ ጎዳና እንዴ ምን ሆነሽ ነው አይደለም ጃትማራ እንዴ በእናትህ ሆነ ነው ገንፍል አይደለም አትሰሚኝም አንዳንዴ አረፍ በይ ስራ እኮ ይሰራል እሺ ለኔ ብለህ እኮ ነው ይገባኛል ማታ ጨርሰዋል ይሻላል አትማራ አልማረርም አንቺ እኮ ነሽ ሂሩቴ ቴንክ ዩ በዚህ ስላሰብክ እሺ ቴሌት እንጂ ቀላል ነገር እኔ እንዳርፍ ብዬ ተመስገን መስገን እሺ አልሽኛ ሰማሽኝ ልታርፊልኝ እንጂ ነው ሁሌ እንደሰማው ካለ እንዴ ስማ ተውጣልኝ ወዴት ነው የምታየው አታውቁ ነው እኔ እዚህ እኮ ነኝ ሂሩቴ ግቢና አረፍ እሺ እሺ ሂሩቴ በዚህ ለሰላቱ እሺ ሁሌ መጣል ነው ስማ ስለተበላሸ ላፕቶፕ የምታውቀው ነገር አለ እንዴ ስለተበላሸ ላፕቶፕ አንድ ነገር አውቃለሁ ጥሩ ምንድነው የተበላሸ ላፕቶፕ አይሰራም ምን ያስገለፍታል ቀልድ እኮ ነው ያስቃላ አዎ ያስቃል እኮ ራስህን አስቀዋለሁ እሺ ቆይ ይኸውልህ አሁን ዋናው ነገር የሂሩቴ ላፕቶፕ ተበላሽቷል እንደምንም ብለን ልናሰራላት ይገባል እንደ ቴሌቪዥኑ ላፕቶፓን ማበላሽው ማ ኧረ እኔ አላበላሸሁትም ራሱ ነው የተበላሸው ራሱ ምን ይበላሻል አንተ ነው ያበላሸው እኔ አንተ ነው ያበላሸው እኔ አላበላሸውም ተበላሽቶባት ላሰራላት ሰርፕራይዝ ላድርግ ተበላሸማ ራሱ ነች ማሰራት ያለባት ሂሩቴ እሺ ነኝ ግን አደራህን አላየህ እሺ ምንም ችግር የለውም እንዴ በፊ አንተ ብቻ ጥሩ አድርገህ አይኔን አጥፋው እንጂ ሌላ ለማየት አልቦዛ ድሮስ አንተ እጅ ላይ ወደቀ ካለ ገንዘብ አትንቀሳቀስ በፊ ይሄ እኮ አንዷን ብቻ ነው የሚያጠፋው እንዴ ነገር አይመለስም አሁን ሁለቱን ድርግም ብሎታል በፊ ምራይ የኔ ያለው አስታወስኩት ቀዱል በደል ተምታለች ሂሩቴ አትጩ ድምፅን ቀንስ ወይ በስ ተነሳሽ ወለ ጎሽ ጥሩ ምክር አይደል እንደ መከርከኝ በሲ ቀለል አለሽ አይደል እንኳን አረፍኩበት ቴንክ ዩ በሲ አሁን በሙሉ ኤነርጂ ስራዬን መጨረስ እችላለሁ ቴንክ ዩ በሲ እሺ ምን አረኩልሽና ሂሩቴ በጣም ነው የማመሰግነው ሙሌ ወይ ከየት ተገኘ አገር ጥሎኝ ይጥለኛል እኮ ግን ምን ሆናችሁ ነው እንሂድ ይላል እኔ ደግሞ ሄዶ ተጫወተ አይ ኧረ ብቻሽን ጥለሽ ነው እንግዲህ የምን ቀልድ ነው እንዴ ምን ነው ፕሮጀክቱ ሲት አለ ፕሮጀክቱ ማለት ፕሮጀክቱ የለም በስዬ የለም የት ሄደ ይሄው ካስቀመጥኩበት ፎልደር ውስጥ የለም እንዴ ሂሩቴ ተረጋጊ ሌሎቹም ፋይሎች በሙሉ ጠፍተዋል እኮ ተረጋጊና ይኸው ሂሩቴ ተረጋጊ ወይ ሌላ ቦታ አርገሽው ሊሆን ይችላል ያስቀመጥኩበትን ቦታ ማውቀው ነኝ አይደለም እንዴ እና ከጄባስ ይጠፋል እኮ ሂሩቴ እንደድም በስንቱ ለፍቶ ማለት
ልፋቴ ስልሜስ እንዴ ረዛ ያደርስም ይው በደንብ እስቲ በስንቱ የለም አልኩ እኮ አይቼ እኮ ነው የምነግርህ ቅድም ትሰራበት ነበር ረስተሽ ወይኔ ለፍቶ እንዴ ራሄል ምንድን ነው የምላችሁ ለሰውዬው አንተ ጓደኛ ላፕቶፑ ምንድን ነው ያደረገው እኔና ቃለው ላፕቶፕ መስራት ጥርኩን የነቀለበት ሙያው ነው ያንተን ደግሞ እንዴት እንደምነቅልልህ አሳያለሁ አትልፋ የኔ ቀድሞ በጥብቅና ሙያ ወልቆ አልቋል ይሄ ፈጥል እንዴ እዛው ላፕቶፕ ላይ አለ ሄሎ አቤት አቶ ተመስገን እንዴት ዋሉ ደህና ዋሉ ደህና ነኝ እኔ ደህና ነኝ ፕሮጀክቱን አዎ ሰርቼው ነበር እንደው ድንገት አንድ ነገር ተፈጥሮብኝ አቶ ተመስገን ላፕቶፑ ተበላሸና ጠፋብኝ እንደው ልክ ነው እንደው ይቅርታ አቶ ተመስገን ይገባኛል እኮ በእኔ እንደሚተማመኑ አዎ መስራት እችላለሁ እኮ ፕሮጀክቱን ድጋሜ መስራት እችላለሁ ግን ትንሽ ተጨማሪ ጊዜ ያስፈልገኛል አቶ ተመስገን እንደው ካላስቸገርኩት ግድ የለውም 1-2 ቀን አይችሉም አዎ ነግረውኛል እሱስ ጊዜ እንደሌላቸው ክላይንቶቹ ነግረውኛል አቶ ተመስገን መታገስ አይችሉም እሺ አቶ ተመስገን ምንም ችግር የለውም እሺ እንዳለ ሰላም ምን አይነት እንደው ለፍቶ ምን እንደው ሂሩቴ እያለቀስሽ ነው እንዴ ለምን አላለቅስም በስዬ የስንት የልጅነት ህልሜ እኮ ነበር በስዬ ታዲያ አላለቅስም ማልቀስ መፍትሄ አይሆንም እኮ ሂሩቴ ተረጋጊ መፍትሄ እኮ አይጠፋም የሆነ መፍትሄ እኮ አይጠፋም ምንም መፍትሄ የለውም በስዬ ምንም መፍትሄ የለውም በቃ ክላይንቶቹ ጊዜ የላቸውም ነገ ነበር ማቅረብ የነበረብኝ በስዬ ምን አሉ አሁን እሳቸው አለቃሽ ምን አሉ ጊዜ የላቸውም ክላይንቶቹ በቃ ለሌላ ሰው እድሉን አሳልፌ ልሰጥ ነው ሌላ በስዬ ነው የማይገኝ እድል ነበር እንደ የልጅነት ህልሜ እንተሻለ ታዲያ ሂሩቴ ላፕቶፑን ነክተሃል እንዴ ላፕቶፑን ነክተሃል ኧረ ለምን ነካለሁ አትንካላልሽኝ አንተን አይደል ያበላሽው አንተን አይደል ነው የማበላሸው እንዴ ምን ብዬ ነው የማበላሸው ዳርቷሽ እኔ አልዋሽም ለምን ዋሻለሁ እንዴ የሆነ ነገር በተበላሸ ቁጥር እኔ ነኝ እንዴ በሰባቡ ሞሉ እንዴ እኔ ማበላሸት ስራዬ ነው ማለት ነው አብረሽ ባለፈው እዚህ ቤት አንድ ነገር በተበላሸ ቁጥር ሁላችሁም ተነሳችሁ ነው ይሄ ስለተበሳጨው ነው እኮ በቃ እንዴ ስለተበሳጨው ነው ይቅርታሽ በቃ እሺ ራሴ አይደለም አደረ እንደዛ ልጅ አንደረ ተላሽት ይዛልሽ ምን ብያበላሽዋለሁ ነው ላፕቶፕ ብርቅ ነው እንዴ ያለ እንዴ ተው እንጂ ተረዳኝ እንጂ የስንት ቀን የስንት የልጅነት ህልሜ ነው እኔ ምን ላድርግ ታዩ አብረሽ ደስ ብሎኛል ነው እንዴ ምን ረፊ ቀስ ብለሽ ስራ ያልኩት ምንድን ነው በቃ ልክ ነው በቃ እንደው ተበሳጭቼ ነው እኮ በስ የራሴ ጥፋት ይሆናል በቃ ይሄኔ ሴቭ ሳላደርገው በቃ ይኸውልሽ እንደሱ ሆኖ ሊሆን ይችላል ሴቭ ሳታደርጊ ዝም ብለሽ ነው እኔ ላይ የምትጮይብኝ የራስሽን ጥፋት ነው እንዴ እኔ ላይ ዝም ብለሽ የምትጮይብኝ ሴቭ ሳታደርጊ ነው እንዴ አንቺ እንደተማረ ሰው ሴቭ አታደርጊም እንዴ በቃ ይቅርታ አልኩ አይደል እንዴ ዝም ብለሽ እኔ ላይ ትጮያለሽ ውይ በስዬ እንኳን ደስ አለ እንኳን ደስ አለ በስዬ እንዴት ደስ እንዳለ ምን ተገኘ አለቃዬ እኮ ፕሮጀክቴን እንድሰራ ሌላ እድል ሰጠኝ እውነት ሙት በስዬ ይቅርታ ቅድም ስሜታዊ ሆኜ ጮኩበት ተበሳጭቼ እኮ ነው መቼም ያው ስንት ዓመት የለፋውበት ስራ ነው ታውቅ የለ የራሴን ጥፋት ነው ባንተ ያሳበብኩት በጣም ይቅርታ እሺ በስዬ ችግር የለውም እርግጥ በወቅቱ ቅስሜን ሰብረሽው ነበር በጣም ተሰምቶ ነበር ምን ታደርጋለሽ ያው ይቅርታ ማድረግ የትልቅ ሰው ባህሪ ነው ያው እኔም እንደ ትልቅነቴ ይቅር ብዬሻለሁ በጣም ነው እሱ ነው በስዬ አመሰግናለሁ በዚህ አጋጣሚ አንቺም እንዲሁ ዝም ብለሽ ይቅርታ አድርጊልኝ ይቅር በይ ለምን አጥፍተህ አንተ በስዬ እንዴ ሰው አይደለሁ እንዴ በማወቅም ባለማወቅም ያጠፋሁት ነገር ካለ አጥፍቻለሁ ይቅር በይ በቃ እንዲሁ ዝም ብለሽ ይሄ ነው ሳትይ አይደለም ሂሩቴ እንዲሁ ደስ ይበለኝ በደፈናው እንዲሁ ይቅር ብያለሁ በይ
ይቅር ብያለሁ። እሰይ አመሰግናለሁ። ደስ ይበል። በእውነት እንደዚህ እውነቱን ተናግሮ የመሸበት ነገር በጣም ጥሩ ነው። ደስ ብሎኛል። ምን ላፕቶፑን አንተ እንዳበላሸው ነግራት ማለት ይሄን ብትሆኚ ትልቅ ልብ ነው። እንዲህ በቀላሉ ይቅር ማለትሽ ትልቅ የትልቅ ሰው ልጅ መሆንሽን ነው የሚያሳየው። ላፕቶፑን ያበላሸው አንተ ነህ እንዴ? በስንቱ እኔ እኮ የላፕቶፑን የነገርካት መስሎኛል። ለካ ቲቪውን የነገርካት። ቲቪውንም ያሰበርከው አንተ ነህ? ግን ነው የምታስረዳኝ? እሺ ዕቃ መስበሩንስ ያደግክበት ተግባር ነው። ምን ስትል ነው ላፕቶፑን ያበላሸው? ደግሞ ማበላሸት ሳያንስ ጥፋቱን ወደ እኔ ማምጣት። ህልሜ ሊጨናገፍ የነበረው በአንተ ምክንያት ነበር ማለት ነው? አዎ ሂሩት፣ አዎ ትለኛለህ። ላፕቶፑን ያበላሸሁት እኔ ነኝ። ግን በወቅቱ ያልነገርኩሽ ደንግጬ ነው፣ ፈርቼ። ግን ደግሞ ህልምሽ እንዳይደናቀፍ አለቃሽን ሄጄ ለምኜ አሳምኜ ድጋሚ ድል ያሰጠውሽ እኔው ነኝ። ሌላ ውሸት በስንቱ። የአባቴን ቀን ይስጠኝ። ታውራው አባት በህይወት አሉ አይደለም እንዴ? እሺ ያንቺን አባት ቀን ይስጠኝ። አባቴ ሊደፋን እንዴ? የምምልበት አንድ የሞተ ሰው ይጥፋ። ሂሩት ምን አለ ብታምኘኝ፣ ምን አለበት ማጣራት ትችያለሽ እኮ። ለምንድን ነው መጀመሪያውኑ እውነቱን ያልነገርከኝ? እኔማ አንቺ ምንም ሳታውቂ ሁሉንም ነገር ወደ ነበረበት ቦታ መልሰዋለሁ ብዬ የራሴን ጥረት ሳደርግ እኮ ነው የቆየሁት። እሺ ያለቃይን ጉዳይ ማጣራት በምችልበት መንገድ አጣራለሁ። አሁን ላፕቶፑን ምን ስታደርግ እንዳበላሸኸው ማወቅ ፈልጋለሁ። ምን ያደርጋል? ማወቅ ፈልጋለሁ። ኦልሬዲ ተበላሽቷል እኮ። በስንቱ ምን ስታደርግ ነው ያበላሸኸው ላፕቶፑን? እሺ የሬዲዮ ፕሮግራሜን ለማዘጋጀት የሚረዳኝ አንድ ቪዲዮ ከሰው ላይ በፍላሽ ተቀብዬ አመጣሁና ሰካሁት። ፍላሹ ቫይረስ ይኖረው አላውቅም። ድንገት ላፕቶፕሽ ጭጭ ምጭጭ አለ ብለው ብሰራ እምቢ አለ። ከዛ እኮ ወስጄ ለሰሪ ሰጥቼው ነበር። ሰውየው ምን አያውቅ እንደሆነ አላውቅም። ፎርማት አደረገው እንዳለ ፋይሎችሽ በጠቅላላ ጠፉ። እሺ ምን አይነት ቪዲዮ ነው? ሁለት ገጸ ባህሪያት የሚጋጩበት በግጭት የተሞላ እያዝናና የሚያስተምር እያስተማር የሚያዝናና ቪዲዮ ነው። እነዚህ ያልከኝ ገጸ ባህሪዎች ማን ናቸው? ይጠቅማል መስማት ስለፈለኩ። እንትን ነው ወንዱ አቶ ቶማስ ይባላል፣ ሴቷ እየሩስ ትባላለች። ሁለቱ በጭራሽ አይስማሙ። እንዲሁ እሷ እንደሸሸች እሱ እንዳሳደዳት ነው። ግን አንድ ቀን ሞልቶለት ይዟት አያውቅም። እንዲሁ እንዳሳደድ ይሮት ማለት ነው። ግን አሁን ምንድነው የኔ ሐሳብ፣ ለምንድን ነው የማይስማሙት የሚለው እሱን እኮ ነው። ለምን የሚለው ፕሮግራም ላይ እዛ ላይ ሰራለ። አሁን እኔ ማወቅ ፈልገው እነዚህ ያልከኝ ገጸ ባህሪያት ሰዎች ናቸው ወይስ አይጥና ድመት ናቸው? ማለትማ ስንት ወር የለፋውበት ህልሜ የጠፋው አንተ ቶም ኤንድ ጄሪን ስታይ ነው ማለት ነው። በስንቱ